በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ ሶስትነቱን የማይጠቀልለው ሶስትነቱ አንድነቱን የማይከፍለው በልዩ ሶስትነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ረድኤተ እግዚአብሔርን አጋዥ በማድረግ ሕያው ዘላለማዊ የሆነውን የእግዚአብሔርን ቃል ማሰማት እጀምራለሁ። የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ በምህረቱና በይቅርታው ጠብቆ ለዚህ ሰዓት ያደረሰን ልዑለ ባሕሪ አምላክ እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ከዛሬ ጀምረን የምንማማርበት የትምህርታችን ርዕስ ነገረ ቅዱሳን የሚል ይሆናል። ነገረ ቅዱሳን ስለ ቅዱሳን መላእክትና ስለ ቅዱሳን ሰዎች የምንማማርበት የምንነጋገርበት የትምህርት ክፍል ነው። ነገረ ቅዱሳን መባሉም የቅዱሳንን ሕይወታቸው የሚዘከርበት ገድላቸው የሚነገርበት በአጠቃላይ በመንፈሳዊ ሕይወታቸው ለእኛ አብነት ሆነው ያለፉበት ሕይወታቸው የሚዘከርበት ስለሆነ ነው። ነገረ ቅዱሳንን መማር ያስፈለገበት ምክንያት አለ። ቅድስት ቤተ ክርስቲያን የቅዱሳንን ሕይወታቸውን ተጋድሏቸውን ገድላቸውን ያንን ጽፋ ደጉሳ ለትውልዱ እንዲተላለፍ ያደረገችበት ምክንያት አለ። ምክንያቱም የነዚህ ቅዱሳን ሕይወታቸው ለእኛ ዛሬ ላለነው አብነት አስተማሪ መካሪ እንዲሁም ደግሞ በእምነታችን እንድንጸና ኃይል ብርታት ጥንካሬን እንዲሰጠን ነው። ስለዚህ ነገረ ቅዱሳንን መማር ለምን አስፈለገ ለሚል ሰው መልሳችን ይሄ ነው። እንግዲህ ስለ ነገረ ቅዱሳን ለመማማር ለመነጋገር አስቀድሞ ከቃሉ ትርጉም ምንነት መነሳት ስለሚያስፈልግ ያው ነገር ቅድም እንደገለጽነው የሚነገር የሚተረክ የሚዘከር ማለት ነው። ቅዱሳን የሚለው ቅዱስ ከሚለው ቃል ነው ያው የሚወጣው። ቅዱስ ማለት ምን ማለት ነው የሚለውን አስቀድመን ቃሉን በመተርጎም እንነሳለን። ቅዱስ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው እንደገለጹት በቁሙ የተቀደሰ ክቡር ምስጉን ልዩ ምርጥ ንጹህ ጽሩይ ብለው ፈተውታል። እንግዲህ ቅዱስ የሚለው ቃል ትርጉም የተቀደሰ ክቡር ምስጉን ልዩ ምርጥ ንጹህ ጽሩይ ማለት ነው። ስለዚህ ቅዱስ በምንልበት ጊዜ እነዚህ ፍቺዎች እነዚህ ትርጉሞች ወደ ህሊናችን ሊመጡ ይገባል። በዋናነት ይህ ቅጽል ቅዱስ እንግዲህ ቅጽል ነው። ይህ ቅጽል ስም
የልዑል እግዚአብሔር ማንነት የሚገለጽበት ነው። ዳሩ ግን እነሆ ራሳቸውን ለእግዚአብሔር የለዩ መላእክትና ቅዱሳን ሰዎች ይጠሩበታል። አንድን አካል ለመግለጽ ቅዱስ እንላለን። ከአንድ በላይ የሆኑ ሲሆኑ ደግሞ ቅዱሳን እንላለን። መላእክትን በብዛታቸው ስንጠራ ቅዱሳን መላእክት እንላለን። በላይ በሰማይ ያሉት የእግዚአብሔር አገልጋዮችን ቅዱሳን መላእክት ብለን እንጠራለን። አንዱን የእግዚአብሔርን መልአክ ስንጠራ ደግሞ ቅዱስ ሚካኤል ወይም ቅዱስ ገብርኤል፣ ቅዱስ ኡራኤል እያልን እንጠራለን። ለቅዱሳን ሰዎችም እንደዚያው ነው። ቅዱሳን ስንል በብዛት ያሉትን የእግዚአብሔርን ቅዱሳንን ነው። ቅዱስ ብለን ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ቅዱስ ጊዮርጊስ ስንል ደግሞ የእግዚአብሔር ቅዱስ የሆነውን አንዱን ያንን መጥራታችን ነው። ስለዚህ ቅዱሳን የሚለው ቅዱስ ከሚለው ቃል ነው። ቅዱስ የሚለውን የቃል ትርጉም ቀደም ብለን ገልጸናል። ይህም እንግዲህ በቅዱስ መጽሐፍ ውስጥ በብዙ ቦታዎች ላይ ተጽፎ ተመዝግቦ የምናገኘው ኃይለ ቃል ነው። ፈቃድህን ሁሉ በምድር ባሉት ቅዱሳን ክቡራን ላይ ነው ይላል ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 16 በቁጥር 3 ላይ ፈቃድህ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው። አሁን እዚህ ቦታ ላይ ነቢየ እግዚአብሔር ቅዱስ ዳዊት በምድር ባሉት ብሎ በምድር የሚኖሩ የእግዚአብሔር ሰዎች እንደ እግዚአብሔር ፈቃድ የሚኖሩትን ቅዱሳን እንዲሁም ክቡራን ብሎ ነው የጠራቸው። ቅዱስ ማለት ስንተረጉመው ቅድም የተቀደሰ፣ ክቡር፣ ምስጉን ማለት ነው ብለናልና አሁንም እነዚህ ክቡራን የሆኑ እነዚህ ልዩ ራሳቸውን ለእግዚአብሔር የለዩ ሰዎችን ነው ቅዱሳን ብሎ ቅዱስ ዳዊት የጠራቸው። ሐዋርያው ቅዱስ ጳውሎስም በሮሜ መልእክቱ በምዕራፍ 1 በቁጥር 7 ላይ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በማለት እግዚአብሔር የወደዳቸውን የሕይወት ጥሪ ያቀረበላቸውን ያንን የእግዚአብሔርን ጥሪ ሰምተው እነሆ ራሳቸው ለእርሱ የለዩትን እነሱን ነው ቅዱሳን ብሎ ሐዋርያው ቅዱስ ጳውሎስ የገለጻቸው። በኦሪት ዘሌዋውያን ምዕራፍ 11 ቁጥር 44 ላይም እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ ቅዱሳንም ሁኑ እኔ ቅዱስ ነኝና በምድርም ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ በማለት ሊቀ ነቢያት ሙሴ እግዚአብሔር አምላክ ለሕዝቡ የተናገረውን ቃል አስፍሮልናል። እግዚአብሔር እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። ስለዚህ የእግዚአብሔር ወገኖች እግዚአብሔርን አምላካቸው ያደረጉ ሰውነታቸውንም የቀደሱ ሰዎች ቅዱሳን ተብለው
ይጠራሉ። በሐዋርያት ሥራ በምዕራፍ 9 በቁጥር 13 ላይ ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ በማለት በቅዱሳንህ ላይ ብሎ በመግለጽ በመናገር በዚያን ጊዜ በክርስቶስ አምነው እንደ ፈቃዱ ይኖሩ የነበሩ ክርስቲያኖችን ቅዱሳን ብሎ ጠርቷቸዋል። በሐዋርያት ሥራ ምዕራፍ 9 ቁጥር 32 ላይ ጴጥሮስም በየስፍራው ሁሉ ሲዞር በልዳ ወደሚኖሩ ቅዱሳን ደግሞ ወረደ ይላል። አሁንም በልዳ ወደሚኖሩ ቅዱሳን ብሎ የገለጸው በዚያን በዘመነ ሐዋርያት የነበሩ ራሳቸውን ለክርስቶስ የለዩ ክርስቲያኖችን ነው። እንዲሁም በቁጥር 41 ላይ የሐዋርያት ሥራ ምዕራፍ 9 ቁጥር 41 ላይ እጁንም ለእርሷ ሰጥቶ አስነሳት፣ ቅዱሳንንና መበለቶችንም ጠራ፣ ሕያውም ሆና በፊታቸው አቆማት ይላል። አሁን በተለይ በዚህ በሐዋርያት ሥራ በምዕራፍ 9 ላይ በተለያዩ ቁጥሮች ላይ ቀደም ብለን እንደገለጽነው እንዳየነው በዚያን ዘመን የነበሩ ክርስቲያኖች በክርስቶስ ያመኑ ቅዱሳን እየተባሉ ይጠሩ ነበር። ምክንያቱም ከሌሎቹ ተለይተው በክርስቶስ ያመኑ ስለሆኑ። ቅዱስ ማለት ልዩ ማለት ነው። የተለየ ራሳቸውን ለክርስቶስ የለዩ ለክርስቶስ ያጩ ስለነበሩ ነው ቅዱሳን እየተባሉ ይጠሩ የነበረው። ነገር ግን አሁን እኛ በቅድስት ቤተክርስቲያናችን ቅዱሳን ተብለው የሚጠሩት ሁሉም ክርስትናን ያመነና የተቀበለ ሁሉንም ጭምር አይደለም። ክርስትናን አምኖ ተቀብሎ በቅድስና ሕይወት ለመኖር ነው ወደ ክርስትና የምንመጣው። ክርስቶስን ስናምን እኔ ቅዱስ እንደሆንኩኝ ሁሉ እናንተም ደግሞ ቅዱሳን ሁኑ ብሎ ስለተናገረ በክርስቶስ ያመነ ሁሉ የቅድስናን ሕይወት ገንዘብ ማድረግ ክርስቶስን መምሰል ግዴታው ነው። ግን ክርስቶስን ያልመሰለ ሰው ቅዱስ ተብሎ ሊጠራ አይችልም። በዚያ በዘመነ ሐዋርያት የነበሩ ክርስቲያኖች ራሳቸውን ለክርስቶስ አሳልፈው የሰጡ እንደ ቃሉ የሚኖሩ በብዙ ተጋድሎ ውስጥ ያለፉ ክርስትናቸውንም ጠብቀው የሚኖሩትን ነበረ ቅዱሳን እያሉ ይጠሯቸው የነበረው። ወደ ርክሰት ሕይወት የሄደው ቅዱስ ተብሎ ሊጠራ አይችልም። አስቀድሞ ሃይማኖቱን ስለያዘውና በጥምቀት ክርስቲያን ተብሎ ስለተሰየመና ስለተጠራ ስሙን ስላገኘ ብቻ ቅዱስ ተብሎ ሊጠራ አይችልም። ስለዚህ በዘመነ ሐዋርያት ክርስቶስን አምነው እምነታቸውን ጠብቀው በቅድስና ሕይወት ይኖሩ የነበሩ ክርስቲያኖች ቅዱሳን እየተባሉ ይጠሩ ነበረ። ነገር ግን በአንጾኪያ የክርስቶስ ተከታዮች ክርስቶሳውያን ወይም ክርስቲያኖች ተብለው ከተጠሩበት በኋላ ላይ አጠቃላይ ክርስትናን የተቀበሉ ክርስቲያን ተብለው እንደተጠሩ ነው። ስለዚህ ዛሬም ሀብተ ወልድና ስመ ክርስትና ያገኘ በጥምቀት የቤተ ክርስቲያን አባል የሆነ ሁሉ ክርስቲያን ተብሎ ይጠራል። እኔ ክርስቲያን ነኝ ብሎ ይናገራል። የክርስቶስ አማኝ ተከታይ ነኝ፣ በስሙ አምኜ የተጠመቅኩኝ ነኝ ለማለት ነው። እኔ ቅዱስ ነኝ ብሎ ግን አይናገርም ማለት ነው። እኔ ክርስቲያን ነኝ ብሎ ግን ሊናገር ይችላል። በክርስቶስ የማምን ክርስቶስን
ያመንኩ የተጠመቅኩ እንደ ሕጉ እንደ ትእዛዙ ለመኖር የወሰንኩ ብሎ መናገር ነው። ቅዱስ ወይም ቅዱሳን ብለን የምንጠራቸው አሁን እንደ ቃሉ ኖረው ያለፉትን በእግዚአብሔር ዘንድ የቅድስና ሕይወት መኖራቸውና ማሳለፋቸው የተመሰከረላቸውን ለእኛም አብነት የሚሆኑትን ወይም የሆኑትን የእግዚአብሔር ቅዱሳንን ነው አሁን ቅዱሳን ብለን የምንጠራው። ስለዚህ ትንሽ ግራ መጋባትና እንታታት እንዳይኖር ነው ይህንን አጽንዖት በመስጠት መናገር ያስፈልገው። ሌላው የምንመለከተው ስለ ቅድስና ስንነጋገር ቅድስና በሁለት ይከፈላል። የባህሪ ቅድስና አለ፣ የጸጋ ደግሞ ቅድስና አለ። የባህሪ ቅድስና ስንል ቅዱስ እግዚአብሔር ብለን እንጠራለን። እግዚአብሔር ነው ቅዱስ ተብሎ የሚጠራው። እሱም ራሱን እኔ ቅዱስ ነኝ ብሎ ነው የተናገረው። እኔ አምላካችሁ እግዚአብሔር ቅዱስ ነኝ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ አምላካችሁ እግዚአብሔር ቅዱስ ነኝ። ማንም እንዲህ ብሎ ሊናገር አይችልም ከእግዚአብሔር በቀር። ከእግዚአብሔር በቀር ቅዱስ የሆነ ማንም የለም። ራሱን ቅዱስ ብሎ የሚጠራ ከእግዚአብሔር በቀር ማንም የለም። እኔ እግዚአብሔር ቅዱስ ነኝ ያለው። ስለዚህ ይሄ የባህሪ ቅድስና ነው። ለእግዚአብሔር ቅድስና የባህሪ ገንዘቡ ነው። ምን ማለት ነው? ቅዱስ የሚለውን ቃል ቅድም ስለተረጎምን ልዩ፣ ጽሩይ፣ ክቡር፣ ምስጉን ነው። በቃ በባህሪው ምስጉን ነው። እግዚአብሔር ልዩ ነው። እግዚአብሔር ንጹሕ ባህሪ አምላክ ነው። ስለዚህ እኔ እግዚአብሔር ቅዱስ ነኝ ያለው ለዚህ ነው። እንግዲህ ይላል እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ ብሎ ነቢየ እግዚአብሔር ኢሳይያስ በምዕራፍ 40 በቁጥር 25 ላይ ይናገራል። እንግዲህ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። በምንም ማንም ሊተካከለው የማይችል ብቸኛ አምላክ ብቸኛ ቅዱስ የሆነ እርሱ ነውና ቅዱሱ ብሎ ተናገረለት። እግዚአብሔር ነው ቅዱሱ እንዲህ ይላል። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ በእግዚአብሔር መንበር ዙሪያ ያሉ እነዚያ እልፍ አእላፋት መላእክት ኪሩቤል፣ ሱራፌል ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ እንደሚያመሰግኑ ተገልጾልናል። እግዚአብሔር ቅዱስ ነውና ቅድስና የባህሪ ገንዘቡ ስለሆነ ሁልጊዜ ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያሉ ያመሰግኑታል። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስም ቅዱስ ነው። ይህ እንግዲህ ቅድስና የእግዚአብሔር የባህሪ ገንዘቡ ስለሆነ በብቸኝነት እሱ የሚመሰገንበት ነው። በዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ ይኸው ተደግሟል። ምክንያቱም የእግዚአብሔር መላእክት ያለ ማቋረጥ ምግባቸው ይሄ ነው። ለሰከንድ ያክል ለቅጽበት ያክል
አያርፉም። ቅዱስ 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 ሲሉ ያለ ማቋረጥ እግዚአብሔር በባህሪው ቅዱስ ነውና የሚመሰገንበት ነው፣ ምስጉን ማለት ነው። ስለዚህ እግዚአብሔር በባህሪው ቅዱስ ስለሆነ ቅዱስ የሚለው ቃል ለእግዚአብሔር የባህሪ ገንዘቡ ነው። ለእግዚአብሔር በባህሪ ገንዘብነቱ የብቻው መጠሪያው ነው። በቅድስት ቤተክርስቲያናችንም አሁን በዘወትር የኪዳን ጸሎት ላይ የነግሁም የሰርኩም ኪዳን በሚደርስበት ጊዜ ያው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያልን ነው የምናመሰግነው። ስለዚህ ቅድስት ቤተክርስቲያን የሰራዊት ጌታ እግዚአብሔር ሁልጊዜ በዚህ ምስጋና እንዲመሰገን ታደርጋለች። ቅዱስ እግዚአብሔር ልዩ ገዢ ማለት ነው። ቅዱስ ልዩ ማለት ነው። እግዚአብሔር ገዢ። ቅዱስ እግዚአብሔር ልዩ ገዢ። ጌትነቱ እንደ ነገስታት በጉልበት፣ እንደ ካህናት በሀብት፣ እንደ ጣዖታት ደግሞ በሐሰት አይደለምና ልዩ ይባላል። ቅዱስ ኃያል ልዩ ኃያል። አሁን ልዩ ኃያል ስንል የተለያዩ ኃይላት ስላሉ ከእነሱ ሁሉ የተለየ የሱ ኃይል ከሌሎቹ ኃይላት ልዩ መሆኑን ለመግለጽ ነው። ቅዱስ ኃያል ኃይል መልአካዊ አለ፣ ኃይል ስጋዊ አለ፣ ኃይል መንፈሳዊ ደግሞ አለ። ኃይል መልአካዊ መላእክት ኃያላን ናቸው። ኃያላን መላእክት እያለን እንጠራለን። ኃይላቸውም ምን ያህል እንደሆነ በቅዱሳት መጻሕፍት ሳይቀር የተገለጸ ነው። የእግዚአብሔር መልአክ አንዱ ሰይፉን ብልጭ ባደረገ ጊዜ ከ20,000 በላይ የሰናክሬም ሰራዊት በአንድ ጊዜ ከመቅጽበት እንደተረፈረፉ በቅዱስ መጽሐፍ ላይ የተገለጸልን ነው። ስለዚህ ኃይል መላእካዊ አለ። የመላእክት ኃይል ኃያላን አድርጎ የፈጠራቸው ልዑል እግዚአብሔር ነው። ኃይላቸውም ከእግዚአብሔር የተገኘ ነው። የነሱ የራሳቸው ገንዘብ አይደለም። የእግዚአብሔርን ኃይል ልዩ የምንለውም ለዛ ነው። አሁን የሌሎቹ ከእግዚአብሔር የተገኘ ነው። ሁሉም የእግዚአብሔር ፍጥረት ስለሆነ በእነሱ ያለውን ሁሉ ነገር እግዚአብሔር ነው የፈጠረው። ኃይል ስጋዊ ስንልም እንደነ ሶምሶም ያሉት ሶምሶም በአንድ ያህያ መንጋጋ ስንቱን ሺህ የጨረሰው ሶምሶም ያንድ ትልቅ ህንፃን ምሰሶ ቻውን ብድግ አድርጎ እንዳለ ያንን ህንፃውን እስከ ማፍረስ የሚደርስ ኃይል የነበረው ነው። ኃይል ስጋዊ ልክ እንደ ሶምሶም ያሉ ኃያላን አሉ። እንደ ጎልያድ አሁን በጣም ብርቱ የሆነ ሰው ነበረ። ስለዚህ ኃይል ስጋዊ አለ። ኃይል መንፈሳዊ በመንፈስ ኃያል እንዲሆኑ ኃይል እንዲኖራቸው የተሰጣቸው እንደ አብርሃም ያሉት። ስለዚህ የእግዚአብሔር ኃይል ግን ልዩ ነው። ቅዱስ ኃያል ስንል ልዩ ኃይል ያለ ከሌሎቹ የማይነጻጸር የፈጣሪ ኃይል ከፍጡር ኃይል ጋር ሊነጻጸር ስለማይችል ያንን ማለታችን ነው።
ቅዱስ ሕያው ይሄ እንግዲህ ዘወትር እግዚአብሔርን ስናመሰግንበት የምንውልበት ነውና ቅዱስ ሕያው ልዩ ሕያው ስንል እንግዲህ ሕይወት እንስሳዊ አለ ከሕይወት እንስሳዊ የተለየ ማለት ነው የእንስሳት ሕይወት ሰብአዊ አለ የሰው ሕይወት መልአካዊ ደግሞ አለ የመላእክት ሕይወት ባነጋገር ሕይወት ሲባል ነው አንድ ነው ሕያው የሰው ልጅ እየተባለ ሲነገር በሕይወት ያለውን ለማለት ነው በሕይወት አለ ብለን ስለ አንድ እንስሳም ስንናገር ስለዚያ ሕይወት ስላለው ፍጥረት ነው የምንናገረው ከነዚህ ሁሉ የተለየ ነው ሕይወት እንስሳዊ በልደት የሚገኝ ነው ነገር ግን በሞት ይታጣል ይወሰዳል እንደተወሰደ ይቀራል የእንስሳት ሕይወት እንደዛ ነው ጊዜያዊ ነው ሕይወት ሰብአዊ በልደት ይሰጣል በሞት ይወሰዳል ስንሞት ሕያው ነፍስ ከስጋ ተለይታ ነው የምትሄደው ነገር ግን እንደ እንስሳት አይደለም በትንሣኤ ዘጉባኤ ደግሞ እንደገና ይመለሳል ሕይወት መልአካዊ ሲፈጠሩ የተሰጣቸው ነው ከዚያም በኋላ ላይ አይወሰደባቸውም ሕያዋን ሆነው የሚኖሩ ናቸው ቅዱሳን ሕያዋን መላእክት እያልን እንናገራለን ቅዱስ ሕያው ስንል እግዚአብሔርን ከነዚህ ሁሉ የተለየ ነው መላእክትም ሕይወትን ያገኙት ከእግዚአብሔር ነው ፍጡራን ናቸው ያልነበሩበት ዘመን አለና እግዚአብሔርን ግን ሕያው ስንል ቅዱስ ሕያው ስንል የሱ ሕያውነት ልዩ ነው ከሆነበት ዘመን ጀምሮ ሕያው ነው መቼ ሕያው ነው ስለዚህ ቅዱስ የሚለውን ለእግዚአብሔር በሚነገርበት ጊዜ የባህሪው መሆኑን መገንዘብ ያስፈልጋል የባህሪው ስንል በስጦታ ከማንም ያላገኘው ኖሮ ኋላ ላይ ያገኘው ማለት አይደለም ኖረን ኋላ ላይ የምናገኘው ክብር ይኖራል ኖረን ኋላ ላይ የምናገኘው ቅድስና ይኖራል ይሄ አሁን የጸጋ ቅድስና ስንነጋገር ምናየው ነው እግዚአብሔር ግን ከጊዜ በኋላ ቅድስናን ያገኘ አይደለም ከሆነበት ዘመን ጀምሮ እርሱ ቅዱስ ነው የጸጋ ቅድስና ሚለውን ደግሞ እንመልከት የጸጋ ቅድስና ሰማያውያን ለሆኑ ለብርሃናውያን መላእክት በስጦታ ከእግዚአብሔር የተሰጠ የነሱም የጸጋ ነው ምክንያቱም በተፈጥሮ ሁሉም መላእክት እግዚአብሔር ሲፈጥራቸው ያው ርኩስ አድርጎ አልፈጠራቸው ሰይጣንም ቢሆን ራሱን ነው ወደ ሰይጣንነት የለወጠው እንጂ ሲፈጠር ከክፋት ጋራ አልተፈጠረም ክፋትን ከባህሪው ያነቃት እሱ ነው ሐሰትን ከባህሪው ያነቃት እሱ ነው
ስለዚህ እርሱ ከነሰራዊቱ በእግዚአብሔር ላይ አምጾ በተለየ ጊዜ ራሳቸውን ለፈጣሪ ለእውነተኛው አምላክ የለዩ የፈጠረንን አምላክ እስክናውቅ ድረስ ጸንተን እንቆማለን በሚለው በመልአኩ በቅዱስ ገብርኤል ቃል ጸንተው የተገኙ እነዚህ ቅዱሳን መላእክት ተብለዋል። ሰይጣን ርኩስ ነው፣ በርክሰት ህይወት ውስጥ ያለ ነው አሁን። እነዚህ ግን ቅዱሳን መላእክት ብለን እንጠራቸዋለን። ስለዚህ የጸጋ ቅድስና በምንልበት ጊዜ የእግዚአብሔር የሆኑ ራሳቸውን ለእግዚአብሔር የለዩ ሰማያውያን መላእክትም እንዲሁም ደግሞ በዚህ ምድር ላይ በነበራቸው ቆይታ እግዚአብሔርን ደስ ያሰኙ በህይወታቸውም እግዚአብሔርን ያከበሩ እግዚአብሔርም ደግሞ ለእነሱ የመሰከረላቸው ሰዎች የሚጠሩበት ይሄ ቅድስና ከእግዚአብሔር በጸጋ ያገኙበት ስለሆነ ቅዱሳን ብለን እንጠራቸዋለን። ስለዚህ የጸጋ ቅድስና የምንለው በስጦታ ከእግዚአብሔር የሚሰጥ ነው። ለመላእክት ራሳቸውን ከሰይጣን ለይተው ለእግዚአብሔር የታመኑ ሆነው በመገኘታቸው እግዚአብሔር የተሰጣቸው ነው። ራሳቸውን የለዩ ጽሩይ፣ ክቡር፣ ምስጉን ተብለዋል። በምድር ላይ ያሉ የሰው ልጆችም እንደ እግዚአብሔር ቃል ራሳቸውን በቃሉ መሰረት ያኖሩ በመሆናቸው ክቡር፣ ጽሩይ፣ ምስጉን፣ ቅዱስ ብሎ እግዚአብሔር ይህንን ቅድስና ሰጥቷቸዋል። አሁን በስጦታ ያገኙት ነው። ስለዚህ ቅድስና የባህሪና የጸጋ ብለን የምንለየው ይህ እንግዲህ የጸጋ ቅድስና ወይም ቅዱሳን ብለን የምንጠራቸው ቅዱሳን መላእክትንና ቅዱሳን ሰዎችን መሆኑን ቅዱስ መጽሐፍ እንዴት አድርጎ እንደሚገልጸው በቅዱስ መጽሐፍ ላይ የተገለጸ መሆኑን አንድ በአንድ እንመለከታለን። ለዛሬው በዚሁ ይቆየን። በሚቀጥለው ጊዜ ይህ የጸጋ ቅድስና ያገኙት ቅዱሳን ብለን የምንጠራቸው እነሱ እነማን ናቸው? መጽሐፍ ቅዱሳዊ ነው ወይ የሚለውን እንመለከታለን። የሳምንት ሰው ይበለን። ይቆየን።